ሰላም ሰላም ተማሪዎች እንደምን አላችሁ? እንግዲህ በዛሬው ዕለት የ12ኛ ክፍል የናሽናል ኤግዛም ምዝገባ ተዘግቷል ወይንም ደግሞ ተጠናቋል እና ይህን ተከትሎ ተማሪዎች ሊከተሏቸው የሚገቡ ሂደቶችን የትምህርት ምዘናና አገልግሎት አውጥቷል። እነዚህን ሂደቶች በዚህ ቪዲዮ መጨረሻ ላይ የምታገኟቸው ይሆናል። እስከ ፍጻሜው ቪዲዮ ተከታተሉ። ይህንንም ስታደርጉ እንደዚህ አይነት ጠቃሚ መረጃዎች ቀጣይ ላይ እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችን አትርሱ። በቀጥታ ወደ መረጃው እንሄዳለን። በዚህ ምዝገባ ወቅት ከ500 ሺህ በላይ የ12ኛ ክፍል መደበኛ ተማሪዎች ተመዝግበዋል ተብሏል። ለአንድ ወር ያህል ሲካሄድ የቆየው የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተፈታኞች ምዝገባ ሂደት ዛሬ ተጠናቋል እና እስካሁን ከ500 ሺህ በላይ መደበኛ ተማሪዎች ለፈተናው መመዝገባቸውን የትምህርት ምዘናና ፈተና አገልግሎት ታስታውቋል። በድጋሚ ፈተናውን ለመውሰድ በበይነ መረብ የተፈተኑ ወደ 38905 ተፈታኞች መመዝገባቸውን የአገልግሎቱ ዋና ዳይሬክተር አቶ ዶክተር እሸቱ ከበደ ለኢዜአ ተናግረው ነበረ። ሌሎች ደግሞ እስካሁን ሰዓት ድረስ ወደ 7000 የሚጠጉ ተፈታኞች በምዝገባ ሂደት ላይ እንደሚገኙ ገልጸዋል። እናም ከዚህ ጋር ተያይዞ ዋናው ዘገባ ምዝገባ ሂደት መጠናቀቅ በኋላ ተፈታኞች ያው የሚያደርጉት ነገር ኦር ደግሞ የሚገጥማቸው ነገር ምንድን ነው የሚለውን ስንመለከት፣ አንደኛ ያው በዚህ ሳምንት ውስጥ ኦር በሚቀጥለው ሳምንት ውስጥ የፈተና ጣቢያዎችን የሚያሳውቋችሁ ይሆናል ኦር የምታውቁ ይሆናል። ድጋሚ ደግሞ የአድሚሽን ካርድ እና የመለያ ቁጥር የሚሰራጭ ይሆናል። ይህንን በቀጣዮቹ ሳምንታት አዲስ ዜናዎች ካሉ ምን ነግራችሁ ይሆናል። እንዲሁም ተማሪዎች በበይነ መረብ የሙከራ ፈተና እንዲለማመዱ የማድረግ ስራዎች ይከናወናሉ ተብሏል። እንግዲህ መረጃውን ከኢዜአ ነው ያገኘ ነው። እነዚህ መረጃዎች ይጠቅሟቸዋል ብለን እናስባለን። ከዚህም ተጨማሪ ሌሎች ዜናዎች፣ መረጃዎችን የምትፈልጉ ከሆነ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንድትከታተሉን ብለን እንጠይቃለን። በሌላ መረጃ እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ።